ሰላማዊት ክችን ቤተሰቦች እንዴት ናችሁ? ቸኮሌት እሰራለሁ። ቸኮሌት ለኬክ ለዶናት የሚሆን ቸኮሌት አሰራር በቤት ውስጥ አሳያችኋለሁ። አንድ ብርጭቆ የፓውደር ዱቄት አደርጋለሁ፣ ወተት ማለት ነው። እሱን አደርጋለሁ። ከዛ በዛው ብርጭቆ ደግሞ ካካው ፓውደር አደርጋለሁ። የካካው ቸኮሌት ፓውደሩ ማለት ነው። እሱን አደርጋለሁ። ከዛ በኋላ ደግሞ ስኳር በዛው ኩባያ ስኳር አደርጋለሁ። ምለካው በዛው ነው። ስኳር አደርጋለሁ። ከዛ በዛው ኩባያ ደግሞ ዘይት አደርጋለሁ። እናንተ ግን ዘይት ማድረግ ካልፈለጋችሁ ሙሉ ዝብዳ ማድረግ ወይ ደግሞ የገበታ ቅቤ ማድረግ ትችላላችሁ። እኔ ግን እሱን ቃናውን ብዙ ስለማልወደው ነው ትንሽዬ ዝብዳ አደርጋለሁ፣ ግን ዘይት አደርጋለሁ። ይሄ የኔ ምርጫ ነው። እናንተ ግን ማድረግ ትችላላችሁና ደግሞ ሰብስክራይብ፣ ሼር፣ ኮሜንት አድርጉኝ። ከዛ በትንሽዬ በሾርባ ማንኪያ ንስካፌ አደርጋለሁ። ለቃናው ቆንጆ ስለሚያደርግልን ነው። በጣም ከውጪ ከሚገዛው የተመረጠ ነው። ከዛ ትንሽ ዝብዳ አረኩኝ። ያው እንደ ፍላጎታችሁ ነው። ሙሉ ዝብዳ ማድረግ ትችላላችሁ፣ ወይ ገበታ ቅቤ እንደ ምርጫችሁ ነው። ከዛ ይሄንን ሁሉ ካረኩ በኋላ ከዛ የሞቀ ውሃ ከለብ ያለ ሳይሆን ሞቅ ያለ ውሃ እናደርግበታለን፣ በደንብ ክሬሚ እንዲያደርገው። ከዛ በዚህ ማሽን እመተዋለሁ። በማሽኑ በደንብ አድርጌ እመተዋለሁ። በማሽን ያስፈልጋል። ከላጥም የሌላ ጁስ መፍጫ ውስጥ ምናምን አድርጋችሁ መፍጨት ትችላላችሁ። እኔው በዚህ አደርግ የረጨብኝ ነበር። ከዛ እንደዚህ አድርጋችሁ በደንብ አድርጋችሁ ክሬም እስከሚሆን ለስላሳ እስከሚሆን ድረስ ትሰሩታላችሁ፣ ትመቱታላችሁ። ሰብስክራይብ አድርጉኝ፣ ሼር፣ ኮሜንት አበረታቱኝ። ሰዎች ጋር እንዲደርሱልኝ አድርጉ። ቪዲዮዎችን ካልወደዳችሁት ከወደዳችሁት ማስተያየት ኮሜንት ሰውን ስለሚያበረታታ ኮሜንት ብታደርጉ ደስ ይለኛል። ከዛ ያያችሁት እንዲያድርጌ በደንብ ከመታወት በኋላ ያለውን ይዘት ይዩት። ክሬም ሆነ። ሌላም ጠሪቅ አለው አሰራር፣ ሌላም ያሰራር መንገድ አለው። እኔ ግን ቀላል ነው ማለት ሁሌ ያለ ቤት ውስጥ ያለ ነገር ስለሆነ ይሄ ምርጫ ይሆናል እና እንደዚህ ቆንጆ አድርጌ ሰርቻለሁ። ከዛ ከፈለኩ ኬክ ላይ ማድረግ እችላለሁ። ዶናት ከሰራው ዶናት ላይ የፈለኩት ነገሮች ላይ እንደዚህ የሚሰሩ ነገሮች ላይ ማድረግ እችላለሁ። ከዛ የምትፈልጉት እልባ ላይ ወይ ደግሞ እንደዚህ አይነት እቃ ላይ አድርጋችሁ ትላጃ ወይ ደግሞ ፍሪጅ ውስጥ ማስገባት። ከዛ ያወጣችሁ በምትፈልጉት ሰዓት መጠቀም ነው። በጣም ቀላልና ተመራጭ አሰራር ነው። መልካም ሳምንት ይሆንላችሁ።